ከኬጂ እስከ 12ኛ ክፍል የተማርኩት ብስራተ ገብርኤል የሚባል ትምህርት ቤት ነው። እስከ 8ኛ ክፍል ድረስ ለትምህርት ያለኝ አመለካከት በጣም ዝቅተኛ ነበር፣ ወይም ደግሞ ትምህርት በቀላሉ የማይቀበሉ ከሚባሉ ተማሪዎች መካከል ነበርኩኝ። 9ኛ ክፍል ስገባ ግን ያ የኔ ተርኒንግ ፖይንት ነበረ። 9ኛ ክፍል ላይ ለውጥን ማየት ቻልኩኝ በህይወቴ ላይ። ያኔ ከፊዚክስ እና ከማቴማቲክስ ትምህርት ጋር ተዋወቅን ማለት ነው። እስከ 8ኛ ክፍል ድረስ ጎበዝ ተማሪ ለመሆን ብዙ ነገር ሞክር ነበር። አንዳንደኛ ከሚወጡ ተማሪዎች የተለያዩ ምክሮችን ጠይቅ ነበረ። ሁሉም የተለያየ አይነት አስተያየት ሰጡኝ ነበር። አንዳንዶቹ የአሳ ዘይት ጠጥቼ ስላደኩ ነው ጎበዝ የሆንኩት ይለኛል። አይ ትራይድ ዳት ሞክሬዋለሁ፣ አልሆነም። ፋይናሊ ደግሞ ሜዲቴት ስለማድረግ ነው ያለኝ ልጅ ነበር። ሞከርኩኝ፣ አልሆነም እንደዛም። ከዛ ደግሞ አንድ ማቀው በጣም ብዙ ተማሪዎች የሚወዱት አስተማሪዎች በጣም የሚደነቁበት ልጅ ነበረ። ቴኳንዶ ስለምሰራ ነው አለኝ። ካራቴ ገባው። ፋይናሊ ግራ እጄ ተሰብሮ ወጣው ምንም ለውጥ ሳላመጣ። 8ኛ ክፍል ሚኒስትሪ ፈተና ስንፈተን እንግዲህ 96 አመጣው። ከራሴ አልነበረም፣ የራሴን ውጤት አልነበረም። አባቴ ስራ የነበረው የመማርበት ትምህርት ቤት ውስጥ ነበር። የመማርበት ትምህርት ቤት ውስጥ በዘበኝነት ነው የሚሰራው። ያም የሆነበት ምክንያት ደግሞ እኔ ነፃ የትምህርት እድል አገኝ ዘንድ ነው። ትምህርት ቤቱ ውድና ትልቅ ትምህርት ቤት ስለነበር ነው። ውጤት የመጣ ሰዓት ላይ ትዝ ይለኛል፣ ከሰፈር ልጆች ጋር ሁሉ ተሰብስበን ነበር ነው። ልክ ትምህርት ቤቱ በር ላይ ስንደርስ ግን ከርቀት አየኝና እየሮጠ መጥቶ አቀፈኝና አሽከረከረኝ፣ ሳመኝ፣ አለቀሰ። የዛኝ ሰዓት ላይ ልቤ ተነካ። ከዛ በፊት እንግዲህ አባቴም የተለያዩ ነገሮችን አግዘዋለሁ ትምህርት ቤት ውስጥ። ለምሳሌ መስኮት ዘበኛ ነው የሚዘጋው። መስኮቶቹን በጠቅላላ ከኬጂ እስከ 12ኛ ክፍል ያሉትን አብሬው ዘጋለሁ። የተለያየ ስራ እዛ ተጨማሪ ስራ ሲሰጡት አብሬው አግዘዋለሁ። ግን ፈገግ ከማለት ውጭ የልብ ደስታ አልነበረውም። የዛን ሰዓት ላይ ግን የነበረው ደስታ ለየት ያለ ነበር። ከዛኝ ሰዓት ጀምሮ አንድ ነገር ገባኝ። ለካ የአባቴ ደስታ ያለው እሱ ለእኔ በሚደክምበት አቅጣጫ ላይ ፍሬ ሳመጣለት ነው አልኩኝ። 8ኛ ክፍል ሚኒስትሪ ውጤት እንግዲህ ከወጣ በኋላ 9ኛ ክፍል የሚባለው ትምህርት ደረጃ ጋር ከመድረሳችን በፊት ክረምቱን የማቴማቲክስ ትምህርትን ከጠዋት እስከ ማታ ድረስ ላይብረሪ ጠዋት ሄዳለሁ፣ ማታ ነው መለሰው። ቀኑን ሙሉ እያጠናው ከዚራ የሚባል ላይብረሪ አለ፣ እዛ እያጠናው መለስ ጀመረ። 9ኛ ክፍል ትምህርት ተጀመረ። እኔም እንዴት እንደሆነ በማላውቀው ሁኔታ ቴስቶቹ በጠቅላላ ጥሩ ውጤት ሲመጡ አየው። ከዛ በኋላ አንድ ነገር ገባኝ። ለማቴማቲክስ ያለ አመለካከት ትንሽ ዞር ካለ ቀየረ ካለ ሌላውም ትምህርት ላይ ፍሎ ማድረግ ይችላል እና 9ኛ ክፍል ላይ ፎር ዘ ፈርስት ታይም በትምህርት ቤቱ ታሪክ 3ኛ ወጣሁ። በፍጹም ትምህርት የሚባል ነገር መቀበል አይችልም የተባለ ልጅ ነው። 3ኛ ወጣሁ። ከዛ በኋላ ደረጃ ውስጥ መውጣት ኖርማል እየሆነ መጣ ማለት ነው። ፋይናሊ የ12ኛ ክፍል ብሔራዊ ፈተና ነበር። ከ700 515 በማምጣት ወደ አዲስ አበባ ዩኒቨርሲቲ የመካኒካልና ኢንዱስትሪያል ኢንጂነሪንግ ትምህርትን ለማጥናት ጆይን አደረግኩኝ ማለት ነው። 9ኛ ክፍል ላይ ያለው አስተማሪ በማይኖርበት ሳሌ ተማሪዎችን አስጠናለሁ። ፈተና እንደዚህ 1 ዊክ ምናምን ልክ ሲቀራቸው ተማሪዎችን ደግሞ እየጠራው ድጋሚ አስጠናለሁ እና ድሮም ነበር የማስተማር ልምዱ። አስተማሪ በማይኖርበት ሳሌ